ዋንዛ እንግዲህ በአካባቢያችን ብዙዎቻችን የምናውቀው ቀይ ፍሬ የሚያፈራ የዛፍ ምድብ እጽዋት ነው። ዋንዛ በሳይንሳዊ አጠራሩ ኮርዲያ አፍሪካና ይባላል። እስከ 30 ሜትር ድረስ ሊያድግ የሚችልና በርካታ ጥቅሞች ለምግብነት፣ ለመድኃኒትነትና ለቁሳቁስና ለተለያዩ የእንጨት ቴክኖሎጂዎች በግብዓትነት ይውላል። እንግዲህ ዋንዛ በተለይም በተባበሩት መንግስታት የተፈጥሮ ጥበቃ ህብረት IUCN ትኩረት በደረቃማ በሴኔጋል በማሊ እስከ ኢትዮጵያ ድረስ በደቡብ ደግሞ እስከ ኬንያ እስከ ደቡብ አፍሪካ በታንዛኒያ በሞዛምቢክ እስከ ማዳጋስካር ሁሉ ይበቅላል። በአገራችንም በኢትዮጵያ እስከ 1000 እስከ 3000 ሜትር ከፍታ ድረስ በቆላና በወይና ደጋ ከፊል ደጋማ አካባቢ ይበቅላል። የሚበቅልበት በስርዓተ ምህዳር የሳቫና የእንጨታማና ሳራማ ዝርዝር ደረቅ ደኖች አካባቢ እና ስርዓተ ምህዳር ውስጥ ይመቸዋል። በግጦሽ ቦታዎች በቀላሉ በወይና ደጋ አካባቢዎች በተለይ እንደጠቀስኩት ከባህር ወለል በላይ እስከ 3000 ሜትር ድረስ የሚበቅል እጽዋት ነው። ጥቅሙ ለምግብነት ይውላል። ዋንዛ ለምግብነት ይውላል። እኛ ለምግብነት የምናውለው ፍሬውን ብቻ ነው። በሌሎች ሀገሮች ግን ተቀቅሎ ይበላል። ፍሬው ሲበስል በውሃ ተነክሮ የሚበላው ከዘሩ ከተላቀቀ በኋላ ለገንፎ ውሃ ያገለግላል። ስለዚህ በዋንዛ ሾርባ ወይም በዋንዛ ፍሬ ጭማቂ በዋንዛ ጭማቂ የተሰራ ገንፎ በጣም ጣፋጭ እንደሆነ ጥናቶች ያመላክታሉ። በሚጠቀሙት በሌሎች ሀገሮች ደግሞ ይህንን ይገልጻሉ። በእኛ ሀገር ግን ብዙ አንጠቀምበታል። ገንፎውም ጣፋጭ እንደሆነ ይናገራሉ። እንደዚሁ ደግሞ ከማር ጋር ተቀላቅሎ ስዊት ሚት የሚል መጠጥ እንደሚጠቀሙበት በተለይም በሱዳን ላይ በስፋት ይውላል። በተለይም በታላቁ የሮማዳን ጾም ወቅት ዳሪ የሚባል መጠጥ ይዘጋጅበታል። ዳሪ መጠጥ እንግዲህ የሚዘጋጀው ከጋባ ወይንም ዚዚፐስ ስፓይና ክሪስቲ ፍሬ ጋር እንደዚሁም እንደገና ደግሞ ከበደና ወይም ባላንተስ ኢጂፕቲካ ፍሬ ጋር ከሆመር ታረመንደስ ኢንዲካ ወይም ከሮቃ ጋር እንደገና ደግሞ ከደንቋጣ ከሚመስል ፍሬ ግሪዋ ስፒሺስ የግሪዋ ዝርያ ነው። ከነዚህ ጋር ተቀላቅሎ ዳሪ የሚባል የጾም መጠጥ ወይም ቦርዴ መሰል መጠጥ ይዘጋጅበታል ማለት ነው። በዚህ ጊዜ ከዋንዛ የሚዘጋጀው ከነዚህ ፍሬዎች ጋር ተቀላቅሎ የሚዘጋጀው ምግብ በተለይ ከድካም ለማዳንና ለማዝናናትም ሰውነትን ለማነቃቃትም በጣም ተመራጭ እንደሆነና የማነቃቃት ስራም እንዳለው ይገለጻል። የዋንዛ ፍሬ ተቀቅሎ በጠርሙስ ለ2 ቀን ከቆየ በኋላ አምበላ የሚባል መጠጥ ይዘጋጅበታል። ዋንዛ የመድኃኒትነትም ጠቀሜታ አለው። የእንጨቱ አመድ የዋንዛ የእንጨት አመድ ከቅቤ ጋር ተቀላቅሎ ለማዲያትና ከፊት ላይ ያሉ የቀለም መቀያየርን ያስለቅቃል። ብዙዎች ሴቶች እንግዲህ የሚቸገሩበት የማዲያት ህመም በቀላሉ ከዋንዛ እንጨት አመድና ቅቤን ቀላቅለው ቢቀቡት በቀላሉ ቀለሙ የቀየረው የቆዳ ቀለማቸው ሊቀይር ይችላል። ስለዚህ ዋንዛ በቀላሉ ማዲያትንና ሌሎችም የፊት ገጽታን ወይንም መልክን የሚቀያይሩ ቀለም የሚቀያይሩ በሽታዎችን ለመከላከል ይረዳል ማለት ነው። የዋንዛ ቅጠል እንግዲህ
ተቀቅሎ ለራስ ምታት፣ ለነስር፣ ለድብርት፣ በእርግዝና ወቅት ለሚያስታውካቸው ሴቶች የሆድ ጥገኛን ለማስወገድ ይረዳል። እንግዲህ ቅጠሉን አድርቆና ደቁሶ ደግሞ በመቀቀል ሲጠጣ እንግዲህ ቅጠሉ ከደረቀ በኋላ ያ ተደቁሶ የመገርጣት በሽታ ሰውነትን የሚያገረጥጡ በተለይ በጉበት ህመም ምክንያት የሚከሰቱ የመገርጣት ህመሞችንና እንደገና ደግሞ የብልሃርዚያ በሽታን እንግዲህ የብልሃርዚያ በሽታ እንደሚታወቀው ከንዶድ ለማቶክሲን በሚባል ኬሚካል ተቀምሞ በሳይንሳዊ መንገድ የሚሰጥ መሆኑ ይታወቃል። ነገር ግን የዋንዛ የደረቀው ቅጠል የተፈጨውም ለብልሃርዚያና ለድካም መድኃኒት ይሆናል ማለት ነው። የቅርፊቱ የውስጡ ልጥ የተሰበረ አጥንት ጋር በማሰር አጥንቱ እንዲገጥምና ቶሎ እንዲድንም ያደርጋል። ስለዚህ ተመልሶ የነበረበትን ይይዛል ማለት ነው። የዋንዛ የውስጥ ቅርፊትም እንደ ሻይ ሲጠጣ በተመሳሳይ ከድካም ያድናል። የድካም ከመዝለፍለፍ የሚያድን ነው። ስለዚህ እርጥቡ የግንዱ ቅርፊት እርጥቡ በቀላሉ በሻይነት እየተጠጣ ከብዙ ችግር መዳን ይቻላል ማለት ነው። ዋንዛ ዋነኛ ለጣውላ ለበርካታ የቤት ቁሳቁስና የእርሻ መሳሪያዎች በተለይም ለቀንበር ይውላል። ሲደርቅ ቀላልና በቀላሉ የሚንቀሳቀስ በመሆኑና የማይሰነጣጠቅ በመሆኑ ለጣውላና ለእንጨት ኢንዱስትሪው ከፍተኛ የሆነ ጠቀሜታ ያለው ነው ማለት ነው። እንግዲህ በአጠቃላይ ሲጠቃለል ዋንዛ ለበርካታ መጠጦች ይዘጋጃሉ። ከዋንዛ አመዱ ከቅቤ ጋር ሲቀላቀል ለማዲያትንና የፊት መጥቆርንና ቀለም መቀየርን ይከላከላል። ቅጠሉ ተቀቅሎ ለነስር፣ ለድብርት፣ በእርግዝና ወቅት ደግሞ የሚፈጠርን ማስታወክ ለማስቆም ያገለግላል። ስሩ ተቀቅሎ ለፊት መገርጣትና ለብልሃርዚያ በሽታ፣ ቅርፊቱ ልጡ ለአጥንት ለማደስና ለመጠገን፣ የቅርፊቱ የውስጥ ክፍል ተቀቅሎ ለድካምና ድብርትን ለማነቃቃት ይረዳል ማለት ነው። ስለዚህ ዋንዛ ከፍተኛ ጥቅም ያለው ስለሆነ ልንጠቀምበት ይገባል። ሆኖም ግን የሚታዘዙት መድኃኒቶች ወይም እንደ መድኃኒትነት ለመጠቀም አዋቂዎችንና ሐኪሞችን ማማከር ያስፈልጋል። ምክንያቱም ዋንዛ ብዙም የጎንዮሽ ጉዳት ባይኖረውም ሰውየው ካለበት ወይንም በሽተኛው ካለበት የህመም ታሪክና የበሽታ ታሪክ ጋር ሊጣረስ ስለሚችል በአዋቂዎችና በሐኪሞች ሊታዘዝ ይገባል። መድኃኒትነቱ ግን ያለ ጥርጥር በጥናት የተረጋገጠ ነው። ትልቁ ነገር ስንጠቀም ማማከር ያለብንን የሕክምና ሰዎች ወይንም የመድኃኒት አዋቂዎችንና በትክክል ራሳችንም ለዛ ዝግጁ መሆንና ለጎንዮሽ ጉዳት እንዳንጋለጥ መጠንቀቅ ይገባል።